እንታ እኔ አይቢ በጣም ነው ካለ ከብሩኬ ጋር ታረቅ መጀመሪያ። እሺ አሁን አይበቃም? ሂድ። እኔ ጸብ አልፈልግም። እዚህ መጥቶ አንዴ በቦክስ ብሎ ጥርስህን እኔ ጥፊው እስካሁን አንድ ሳይድ ጎሏል። በዚህ በኩል ባሊሽ ሲደበድበኝ ደስ አለሽ አይደል? አዎ በዚህ በኩል ነው የመታኝ። አንተ ስሚ፣ ባሊሽ ሲደበድበኝ ደስ አለሽ አይደል? ድሮም እኮ ሴቶች የምትፈልጉት እንትና ታስተካክላለች። አሁን በቃ ልሄድ ነው። ሌላ ቀን ስመጣ ልሄድ ነው ካለ መቼ ነው ግን? አይሄድም። እስካሁን ቤትሽ ሙቃል እኮ ነው። ደስ ይላል። እንዳትወጣ ቡና ላፍላልክ? አይ የምር ቡና ላፍላልክ? አይ እኔ እንድትቸገር አይፈልግም። ግን እሺ ብሩኬ ቢመጣ ጭቅጭቅ ነው የምፈጥረው። ለማንኛውም ችግር የለውም። ከመጣም ይቅርታ በአካል እንደዚህ ይቅርታ ብለኸው በስነ ስርዓት ፈተኸው ትሄዳለህ። ከፈለክ ቡና ላፍላለህ። ቆይ እስከዛም ሊመጣ ይችላል። ደውሎልኝ የሚሆን እኔ እና እሱ እንገናኛለን። እሺ ሂድ። ዞሮ መገናኘታቸው አይቀርም። ለነገሩ በእናንተ መሀል ግባት ጥሩ አይደል? ሀሰንና ሀይሚ በአዲስ ነገር መጥተዋል ማለት ነው። አዲሱ ምንድን ነው ካላችሁ ደግሞ ባለፈ በሀይሚና በብሩኬ መሀል ያው ሀሰን ነበረ። ብሩኬ ሀሰን ላይ በጣም ነው ያዘነ። ለምንድን ነው በህይወታችን የገባ ለምንድን ነው ከህይወታችን የማይወጣ ብሎ ብሩኬ አሁን ላይ ለሀሰን በጣም ተቆጥቷል። ሁለቱም ተኮራርፈዋል ማለት ነው። እንግዲህ ሀይሚ አስተዋይ ናት፣ ጎበዝ ልጅ ናት የምንለው በምክንያት ነው ማለት ነው። ሀይሚ ለብሩኬ ታረቁ በማለትም ልታስታርቅ በሀሰን ቤት መታለች ማለት ነው። ሀሰንም ደግሞ እኔ ሀይሚ አላሳፍርሽም፣ ጥሩ ሰው ነሽ፣ አስተዋይ ልጅ ነሽ፣ እሺ እንታረቃለን በማለትም ሀሰንን ያው መልስ ሰጥተዋል ማለት ነው። ሀሰን ታውቃላችሁ የሀይሚ ወዳጅ ነው፣ ጠላቷ አይደለም። ሀይሚ ስትከፋ አይወድም፣ ስታለቅስ አይወድም። ምክንያቱም በጣም ነው የሚወዳት። ከዛም አልፎ ደግሞ ብሩኬ ለምንድን ነው በሁለታችን ህይወት የገባ ብሎ ብሩኬ በጣም አኩርፎ ነበረ። አሁን ላይ ግን ሀይሚ አንድ ሆኖ ታረቁ ብላለች።